ማላገጥ የሞተን ሰው መስደብ እንኳን ሞቱ ብለህ መናገር ጸያፍ ንግግር ይሄን የተማርነው ነብዩ አለይሂ ሰላቱ ወሰለም لا تصبوا الموتى يموتن ሰው እንዳትሳደቡ ለምን فإنهم أفضوا إلى ما قدموا ودا ሳለፉት ስራ ሄደዋል እንዳትሰድባቸው حديث في البخاري من حديث عائشة رضي الله تعالى አይ ምን ሳደበው ምን ተቸውኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ ቢድዓ አይደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ የዚህ ኡማ ፍርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰለም ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ ረሱል ካዙ ይገሉኛል ብሎ ያኔ ሚስቱ ሰልማ ነበር ወደ ነብዩ አለይሂ ሰላቱ ወሰለም መጣት የአላህ መልእክተኛ አለቻቸው ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች ሰላም ሰጥቼሻለሁ እንጣላት ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰለም በሰላም እንድትገባ ፈቀደውላል አብረሂና ብላ ይዘው መጣች መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰለም ለሰሃቦቹ ዞራሉና يأتيكم إكرمة ይመጣላችኋል ሙስሊም ስደተኛው ነው ይመጣል አደራችሁን አባቱን እንዳትሳደቡ የእስልምና አቡ ጀህል ነው እንዳትሳደቡ የሞተውን ሰው አይጎዳውም ያለን ሰው ግን ይጎዳዋል የማን አባት ሲሰደብ ማን ደስ ይለዋል ያማን ታዲያ ኢክሪማ ወደ መካ ገባ ነብዩ አለይሂ ሰላቱ ሰላም ቆሙ በፈገግታ ኢክሪማን ተቀበሉት ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደለን ፈገጋሉና መርሐበን بالراكب المهاجر فرسኛው ስደተኛ እንኳን ደህና መጣህ አሉት ነብዩ አለይሂ ሰላቱ ሰላም ይሄን ነው ረሱል ያስተማሩ የሞቱን ሰው መስደብ በሞቱ መደሰት ከየት ነው የወሰድነው የትኛው እስልምና ነው ያስተማረው